ሃይ ጋይስ እንዴት ናችሁ? አብዛኞቻችሁ ታውቃላችሁ ከዚህ በፊት ቪዲዮ ሰርቼበት ነበር፣ ግን ጀስት ሪማይንድ ለማድረግ ነው። የኤስአይቲ አፕሊኬሽን ሊዘጋ 5 ቀን ብቻ ነው የቀረው። ሶ ኤስአይቲ መግባት የምትፈልጉ ተማሪዎች ባላችሁ ጊዜ ውስጥ የሚያስፈልጋችሁን ነገር አሟልታችሁ ልክ እንደ ትራንስክሪፕት፣ ሪኮሜንዴሽን ሌተር እንዲሁም ደግሞ ኢሲ ጽፋችሁ ኳሊቲ በሆነ መንገድ ግን ደግሞ ትንሽ ጊዜ ስለሆነ የቀራችሁ በፍጥነት እንደዚህ ነገር አሟልታችሁ አፕላይ እንድታደርጉ ለማስታወስ ያክል ነበር የመጣሁት። ከዚህ በፊት ኤስአይቲ ምንድነው፣ ኤስአይቲም ከሌሎች ዩኒቨርሲቲዎች ምን ለየት ያደርጉታል፣ ለምን ኤስአይቲ መቀላቀል አለባችሁ የሚለውን ከዚህ በፊት ቪዲዮ ሰርቼላችሁ ነበር። ካላያችሁት ገብታችሁ እዩት ፕሮፋይሌ ውስጥ። እንዲሁም ደግሞ ይህንን ፌስ ስታልፉ ውጤት አሁን በቅርብ ይለቀቃል። አይ ቲንክ አሁን መለቀቅ ጀምሯል። በዚህ ሞመንት የተወሰኑ ተማሪዎች ውጤት እያዩ ነው። ሶ ይሄን ውጤት እየተለቀቀ ስለሆነ ይሄ ውጤት ከተለቀቀ በኋላ ደግሞ ያን ታይቶ ወደ ኢንተርቪው የምታልፉ ይሆናል ማለት ነው። ሶ ኢንተርቪው ላይ ምን አይነት ጥያቄዎች ይጠይቃሉ፣ እንዲሁም ደግሞ እናንተ በምን አይነት መንገድ መመለስ አለባችሁ ደግሞ የሚለው በሁለት ፓርት ከፍዬ ከዚህ በፊት ሌሎች 2 ቪዲዮዎች ሰርቼላችሁ ነበር። ሶ እሱንም ገብታችሁ ተመልከቱ። ምንም እንኳን እንደዚህ አይነት ቪዲዮዎች እየሰራው ቢሆንም ስቲል ግን በጣም ብዙ ጥያቄዎች ይደርሱኛል። ስፔሻሊ ከኢንተርቪው ጋር ሪሌትድ የሆኑ ጥያቄዎች በጣም ብዙ ነው የሚደርሱኝ። ሶ ኢፍ ዩ አር ኢንተረስትድ ላይቭ ገብቼ ጥያቄዎቻችሁን ልመልስላችሁ እችላለሁ። ብዙ ጊዜ እንደዚህ ላይቭ የማልገባው ተማሪ አይኖርም ብዬ ስለማስብ ነው። ነገር ግን የምትኖር ከሆነና ጥያቄዎች የምጠይቁ ከሆነ ገብቼ ልመልስላችሁ እችላለሁ። ሶ ይሄ ቪዲዮ ብዙ ተማሪዎች ጋር መድረስ ከቻለ በትንሹ 10,000 ቪው ማግኘት ከቻለና በኮሜንት ሴክሽን ላይ ቢያንስ ወደ 100 የሚሆን ኮሜንት ላይቭ ግቢ እና ጥያቄዎችን ስሪልን መልሽልን የምትሉ ከሆነ ላይቭ ገብቼ የሚሰራላችሁ ይሆናል ማለት ነው። አሁን ኦልሬዲ የኢንትራንስ ውጤት እየተለቀቀ ስለሆነ በጣም በቅርብ ጊዜ ውስጥ ምን ያህል ተማሪዎች እና ማማን እንደሆናችሁ ወደ ኢንተርቪው ፌዝ የምታልፉት ስለሚነገራችሁ ስለ ኢንተርቪው አሁን ላይ ማስተር ይኖርባችኋል ማለት ነው። ስለዚህ በጣም ለኢንተርቪው ሳይጠጋ እኔ ላይቭ ገብቼ እንድሰራላችሁ ይሄ ቪዲዮ በትንሽ ጊዜ ውስጥ ብዙ ተማሪዎች ጋር እንዲደርስ ሼር አድርጉ፣ ኮፒ ሊንክ አድርጉ። ከዛ በተጨማሪ ደግሞ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ላይቭ ግቢና ጥያቄዎች ስሪልን ብላችሁ በዛውም ጥያቄዎቻችሁን እዛው ጋር አስቀምጡ። ላይቭ በምገባ ሰዓት አስፈላጊ ከሆነ እነሱን እያዩኝ እሰራለሁ ማለት ነው። ከዛ በተጨማሪ ውጤት አሁን እየተለቀቀ ስለሆነ ለሁላችሁ መልካም እድል ልመኝላችሁ እወዳለሁ። ባይ